አረ ወንድሜን በሉኝ እናንተ። የማን ያለህ ይባል? አረ ተነስ። አይሆንም ተነስ። ምን አገኙ አንተዬ? አንበሳውን መሽገር ጣለብኝ። መከታዬን ልበለው አንተ ዘራፋካኪ ልጅትስ? አረ ወከባ ነበረች። ሰው ልጥራ ብላ ሄደች። ነቃህ? እኔ ማን ነኝ? ይሄኝ እስኪ ለየኝ። አገኛችሁት? የውማ አጉል ቦታ የሚተርፍም አይመስለኝ። የሚተርፍም አይመስለኝ። እግሩን ከሰበራችሁት ይበቃል ብዬ አልነበረም? እንደምታስበው ቀላል አይደለም። እግሩን ሰብረን ትተነው ነገ ሲድን አንድ ባንድ ካልገደልኳችሁ ማለቱ ይቀራል። እና ሙቷል ነው የምትሉኝ? የአባቱ ጸሎት ታምር ታልወረደ በቀር እንዲያ እንደ ኩታታ አጥፎ ወድቆ ይተርፋል ማለት ዘበት ነው። የመታህን አውቀዋል። እንደ ባብ ቅጠል ለብሶ የሚጓዝ ያጅል እንጂ ሌላ ማን ሊሆን ይችላል? ወይኔ ደቦታ አዋረዳችሁኝ። ፊት ለፊት መቅጠም ፈርቶ ሰው ልኮ አስገደለው ልታስብሉኝ ነው? ምን አስጨነቀ? ዋናው ከመንገድ ላይ መነቀሉ ነው። የሚነቅልኝ ቀልህና እሷ ሲሄን ስትሰማ እንዴት እንደምትጠለኝና እንደምትንቀኝ ጠፍቶ ነው? አንተ አጉል ልተጋብተህ እሱን የሙጥኝ አልክ እንጂ እኔ ድሮም ቢሆን ጠልፋት ተገላገል ብዬ ነበር። ለልጅ ብር ለሴት ክብር አይሰጥም ስል አልሰማም አልክ። እና ውላላ ሜዳ ላይ ቀጥቅጦ ሽባ አድርጎኝ ሲሄድ ዝም ልበለው? እሷም ቢሆን የጊዜ ጉዳይ ነው እንጂ አይቀርላትም። አብሮ አደግ አልነበራችሁም ወይ? አብሮ ማርጀት እንጂ አብሮ ማደግ መች ይገዳል ብለህ ነው? ቀን ያፋቅርሃል፣ ቀን ያቃቅርሃል። እንግዲህ ምን ተወኝ በእርምሽና ውጭ ይዘገያል እንጂ አህያ ይጅምላ ሲባል አልሰማሽም? አይዞሽ፣ አሁን ደወት ይመጣና ሁሉ ነገር ያበቃልታል። ትጓደድ እስካሁን አልመጣች? እዚህ ነበረች እንዴት? ማንም አላያችሁም አይደል? ማንም አላየንም። ጥሩ። አሁን የገበያተኛው መመለሻ ሳይደርስ ወደ ቤት እንውሰዳት። ላይን ያዝብ ያረጋ አይሻልም? በጠራራ ፀሐይ ተሸክመና ስንሄድ ወገኖቿ ቢያዩስ? ምን ወገን አላት? እርስ በርስ ተፋይተው አልቀው አይደል እንዴ? አንድ ነገር ሁናት አልሆነማ በጤናዋ እንዲህ አትቆይም። እኛ ወደ መንደር ወደን አይተናት እንመጣለን። አንተ እስቲ ያልፍልህ ድረስ እዚህ ቆይ። የማይሆነውን ናማ ያዘኝ ጋሽዬ። ልበለው አንተ ሸኝ ቤት አይደርስም ብዬ እኮ ነው የመለስኳቸው። በይ ተጓዥ። መውደድ ከልብ ሲሆን አይገፋም። እባክህ ተወደኝ ተሆነ ልቀቀኝና በፍቅር አሸንፈኝ። በፍቅርማ ሞከርኩኝ እኮ። ምን ነው ያረኛ ወዳጅሽ ክንዴን ሳብረት ታደከሙኝ አለሳ። ሲወድቅ እንዲሰበር ከፍ ሲል ጠብቀው ይላል ያገሬ ሰው። አብረን የበላንበትን ሞሰብ አከበርኩትኝ እንጂ ፈርቼ እንኳን አይደለም። ድካሜም ጥንካሬም እሷ ናት። አፈር ልሰሽ ተነሳሽ አንቺ ባት። የወደቀ ዛፍ የሚጥል ንፋስ የለም። ይሄ ሰው እንዳያሰስታ አስተውል። እጇን ልቀቃትና ሩጥ፣ ወይም ደግሞ ብርቱ ክንድህን ሞክረው። I don't know.
በውል አንገላቱሽ? አንተ ደህና ነህ ወንድሜ? አፈቅራለሁ። ያላንተ መኖር አልችልም። በፍቅር ገዳይ ነሽ። ምን ተረታ ዋልድ ነገርሽ ይለያል። እናቴ ትሙት አንቺን ከኔ ማንም አይወስድሽ። ኧረ ቀስ በል አበድክ እንዴት? ጸላይ ያሳብድ የለ እንዴ እንኳን ፍቅር ያማል እያዳነ ያማል እያዳነ ያማል እንደ እናት አንጀት ስብስብ የደክመ ሰው እያየ መተቃቀፍ ጀመርን እኮ። ውለታን አይቆጥርም ያንቺ ባይበትንም በአደባባይ ማፍቀር ግን ይችልበታል። እንደ ከተሞች እያወራን ነው እኮ። ይሄ በእኔና ባንተ ያምራል። ልቤ ጀግና እንዳደግንበት የእረኝነታችንን ልብስ ብንለብስም እነሱ የሚያውቁትን እናውቃለን። እንደነሱ ተምረናል። ምን አለበት? ፍቅር ቀለም አለው አለ። እኛ ግን በቃ አድገናል ማለት ነው እንዴ? ለያውም በፍቅር ነው አይታታይል። አንተ ፉጨት ከብቶ አይደልህ? ማን ነው የሚጠራ? ፍቅር ሲያይ የሚቀና ሰይጣን ነው። አማትቢና ለፊው እንቅልፍ ወሰደን እኮ። የሰው ልጅ ሁለት ጊዜ ይተኛል። ወይ ሰላም ሲሰማው ወይም ደግሞ ሰላም አጥቶ ሲሞት።